እንግዲህ ምን መሰላችሁ ይላችሁ መጥቶት ሮድማፕ ፉል ስታክ ዴቨሎፕመንት ነው። ፉል ስታክ ዴቨሎፕመንት ደግሞ ያለው ሮድማፕ ምን አይነት ምን ይመስላል የሚለውን በደንብ አድርጌ ማሳያችሁ። መጀመሪያ መማር ያለባችሁ ኮድ ኤዲተር ነው። ቪዥዋል ስቱዲዮ ኮድን ሪከመንድ አድርጋችኋለሁ። በጣም ቤስት ነው። እንደውም ኤኒ ዲቨሎፐሮች የሚጠቀሙት እሱ ነው፣ ቪዥዋል ስቱዲዮ ኮድ ነው። ኔክስት ምን እንማራለን? ኤችቲኤምኤል ነው። ኤችቲኤምኤል ማለት የትኛውም ዌብሳይት የትኛውም አፕሊኬሽኖች የተሰሩት በኤችቲኤምኤል ነው። ኤችቲኤምኤል ከተማርነው በኋላ ደግሞ ምንድነው ሲኤስኤስ ነው። ሲኤስኤስ ማለት ምንድነው? ያንን የሚሰሩ ዌብሳይቶች ወይም የሚሰሩ አፕሊኬሽኖች ዲዛይን ማለት ነው፣ እንዲያምሩ ማለት ነው። ወይም ሄዳቸውን ከለራቸውን እንደው ምርጥ የሆነ ዩአይ ዲዛይን ኢንተርፌስ ይባላል። እሱ ዲዛይን ማለት ነው። ከዚያ በሰርድ ደግሞ እንሰራለን። መስራቹ ምን እናደርጋለን? ጃቫስክሪፕት ነው። ጃቫስክሪፕት እንግዲህ ፕሮግራሚንግ ላንጉጅ ነው። ፒኤስ ፕሮግራሚንግ ላንጉጅ ምንድነው? ሁለት ናቸው። በእኔ አሳብ ምንድነው? ፓይተን ኤንድ ጃቫስክሪፕት ነው። ወደ ኤአይ መልክ ከፈለጋችሁ ፓይተን አይደላችሁ። ከዚያ ውጭ ምንድነው? ፉል ስታክ ዴቨሎፕመንት ለመስራት ከፈለጋችሁ ደግሞ ምንድነው? ጃቫስክሪፕት አይደላችሁ። እንደውም እኔ አሁን ጃቫስክሪፕት እና ፓይተን ላይ ነው አተኩሬያለሁ። እነሱ ላይ ነው የምሰራ። ከዚያ አራተኛ ምን ትማራላችሁ መሰላችሁ? ጊት ኤንድ ጊታር ነው። ጊት ኤንድ ጊታር መሰላችሁ እንትናችሁ ኮዳችን የምንጽፍበት ነው። ማለት ኮዳችን ኮንትሮል የሚያደርግበት ነው። ለምሳሌ ጊት ማለት ምንድነው? ሎካል ሰርቨር ላይ የምንጠቀመው። ጊታር ደግሞ ምንድነው? ክላውድ ላይ ወይም ኢንተርኔት ላይ ነው። ከሌሎች ዲቨሎፐሮች ጋር ምንድነው ኮላቦሬት ያደርገው የሚሰራበት ጊታር ነው። ስለዚህ ጊት እና ጊታር ግን በደንብ መማር አለባችሁ። ከዚያ እነሱ ከተማረ ወደ ምን ይላል? ወደ ጃቫስክሪፕት ላይ በጣም አሪፍ የሆነ እንደውም ሪከመንድ ማድረጋችሁ ሪያክት ጂኤስ አንጉላር አለምያ ግን ቬኒው አሉ ምንድነው? በጣም ሪከመንድ ማድረጋችሁ ቬኒው እኛም አሁን ሪያክት ነው ለመጀመሪያ ጊዜ ተማሩት። በጣም አሪፍ ነው። በጣም ምቹ ነው። ለአሰራር ራሱ ሪያክት ትማራላችሁ። ከዚያ ምንድነው? ፍሮንቲንግ ዲቨሎፐር ጨረስነው። ኮንግራ ቢያለው ወደ ባኪንግ ላይ ስንሄድ ምን መሰላችሁ? የመጀመሪያ ባኪንግ ላይ መማር ያለብን ኖድ.js ነው። ኖድ.jsን ከተማርን በኋላ ኔክስት ኤክስፕረስ.js እንማር። ኤክስፕረስ.jsን ከተማርን ኔክስት ደግሞ ዳታቤዝ ደግሞ ማይስኩኤል ዳታቤዝ እንማራለን። እነሱ ከተማርን በኋላ መጨረሻ ላይ ኤፒአይ እንማራለን። ኤፒአይን ከተማርን ምንድነው? ፍሮንቲንግ ከባኪንግ ጋር ኮኔክት እያደረግን ሁለት ወይም ሶስት የሚሆኑ ፕሮጀክቶች ለመጀመሪያ ጊዜ ትሰራላችሁ። ለምሳሌ ሪከመንድ ማድረጋችሁ ኢኮመርስ ሳይት ውስጥ አንድ ኢኮመርስ ሳይት፣ ከዚያ ደግሞ ኤምፕሎይ ማኔጅመንት ሲስተም፣ አንድ ደግሞ ስኩል ማኔጅመንት ሲስተም። እነዚህን ከሰራችሁ ኮምፕሊትሊ በቃ ፉል ስታክ ዴቨሎፐር እንዲሆናችሁ ሰውት ኢማጂን። ከዚያ ምንድነው? ገበያ ትፈልጋላችሁ። ያን የሰራችሁ አፕሊኬሽኖች እንዴት ነው የሚሸጠው የሚለውን